አሁን ደግሞ ማሳያችሁ ፒንግ ሪኩዌስት ኢናብል ማድረግ ነው። አሁን ለምሳሌ ሰርቨሩ ለፒሲው ለክሊንቱ ለክሊንቱ በዲኤችሲፒ እንትን መሰረት አይፒ ሰጥቶታል ኦልሬዲ። ግን ይህን አይፒ ተጠቅሞ ደግሞ ፒንግ ሊያደርገው አይችልም። ምንድነው ያው ፕራክቲካሊ ነውና እዚህ ጋር ኦኬ። ይሄ አሁን ይሄኛው ኮምፒውተር ምንድነው የምናደርገው ሲኤምዲ አይፒ ኮንፊግ config ኦኬ ሶሪ config ኦኬ 25 ሰጥቶታል። አሁን ምንድነው እዚህ ጋር መጥተን ደግሞ ፒንግ ማድረግ መቻል አለብን። ምክንያቱም ምንድነው በዚህ መልክ ነው የሚሰሩት። አሁን ኦሬዲ ኮኔክትድ ናቸው። ፒንግ ስናደርገው መስራት አለበት። አሁን ሁለት ኮምፒውተር ሲኦሲ2 ላይ ስትወስዱ ሁለት ኮምፒውተር ይሰጣችሁና እነዚህ ሁለት ኮምፒውተሮች ምንድነው ማድረጉት የምትባሉት ኮኔክት አድርጉታላችሁ። ክሪምፕ አድርጋችሁ ኮኔክት አድርጉና ኮኔክሽኑን ደግሞ ለማወቅ እየሰራ መሆኑን አይፒ ስታቲክ ለሁለቱም ሰጣችሁ ፒንግ ማድረግ ነው ከዛኛው ወደዛኛው። አሁን ግን ያው መሀል ላይ ስዊች አለ። ያው ሰርቨሩ በዲኤችሲፒ ሰጥቶት ፒንግ ሊያደርገው ይችላል አይችልም እናየዋለን። እሺ ሲኤምዲ ፒንግ 192.1.1.25 አሁን አያችሁት ሪኩዌስት ታይም አውት። አሁን ይሄ ምንድነው ያው ፋይርዎሉ ይከለክለናል። ያው ግሩፕ ፖሊሲ ላይ ሄደን ካላስተካከልነው በስተቀር ያው ይከለክለናል እና ወደ ግሩፕ ፖሊሲ እንሄዳለን ማለት ነው። አሁን እዚህ ጋር ሄደን ወደዚህ መጣና ግሩፕ ፖሊሲ ማኔጅመንት እንነካለን። ያው ይሄ አያችሁት coc.online የሚለውን ያው ፎረስት ብሎታል። ኦኬ ዶሜን እዚህ ጋር መጣለን። ኦኬ ይሄ ራይት ክሊክ እናደርጋለን። ራይት ክሊክ እናደርጋውና ኤዲት ነው የምናደርገው። ግሩፕ ፖሊሲ ማኔጅመንቱ ኤዲት እናደርጋለን። ዘን ወደ ፖሊሲ እንገባለን። ከዛ አድሚኒስትሬቲቭ ቴምፕሌት ኔትወርክ ውስጥ እንገባና ከዛ ኔትወርክ ኮኔክሽንስ ፋይርዎል ሴቲንግ ነው የምናስተካክለው። እዚህ ጋር እንመጣለን። ኦኬ ሎ አይሲኤምፒ ኤክሰፕሽንስ እንላለን። እዚህ ጋር እንመጣለን። ከዛ ይሄንን ኢናብል እንላለን። አይታችሁታል ስቴፑ ካልፈጠነ አለው አይሲኤምፒ ኤክሰፕሽንስ እንላለን ዶሜን ፕሮፋይል ላይ። ከዛ በኋላ አለው ኢንባውንድ ኢኩዌል ሪኩዌስት እንላለን። እነዚህ ሰርች አድርጋችሁ ምን ማለት መሆኑን ያው ማወቅ ትችላላችሁ። ኦኬ እሺ ጨርሻለሁ። እሺ አሁን ምንድነው የምናደርገው ግሩፕ ፖሊሲውን ስለቀየርን እዚህ ጋር መጥተን እንለዋለን ግሩፕ ፖሊሲ አፕዴት እንለዋለን። ግሩፕ ፖሊሲያችንን አፕዴት ማድረግ አለበት። እዛ የተቀየረውን ክሊንቱ አፕዴት ማድረግ አለበት ማወቅ አለበት። ስለዚህ ግሩፕ ፖሊሲውን አፕዴት አድርገው የተቀየረ ነገር አለ ያለው ነው። ኮምፕሊት ሰክሰስፉሊ ይለናል እዚህ ጋር። ኦኬ ሰክሰስፉሊ ኮምፕሊት ካደረገ በኋላ ምንድነው የምናደርገው ፒንግ እናደርገዋለን። አያችሁት መልስ መስጠት ጀመረ። ዛስ በቃ እንዴት አድርገን ነው ፒንግ እንዲሰራ የምናደርገው የሚለውን ይሄ ነው። ያው ሰብስክራይብ አድርጉ፣ ኮሜንት አድርጉኝ፣ አለርትም ተቀበሉ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑ። አመሰግናለሁ።